የሰው ልጅ ሶሻል ሚዲያን ፈጠረ። በሰው የተፈጠረውን ሶሻል ሚዲያ ሰውን አፍርሶ እንደ አዲስ መስራት ጀመረ። ፌስቡክ በአንድ ወቅት ስሜት የሚሰጥ ጥናት አደረገ። በጥናቱ መሰረት በፌስቡክ አጠቃቀም የሰዎችን ስነ ልቦና መረዳት ይቻላል። ያውም ሪያክት ብቻ በማጥናት ከቅርቦቻችን ሰዎች በላይ ፌስቡክ ያውቀናል። እንዲህ ነው 10 ፖስት ላይ ያለንን ሪያክሽን በመተንተን ከስራ ባልደረባ በላይ ስለኛ ፌስቡክ ይናገራል። በ150 ፖስቶች ላይ የሰጠናቸው ላይኮችን በማየት ደግሞ የቅርብ የሚባሉ ጓደኞች ስለኛ ከሚያውቁት በላይ ፌስቡክ ስለኛ ያውቃል። እጅግ የጠበቀ ግንኙነት ያላቸው ባለትዳሮች ስለ ትዳር አጣማሪያቸው መናገር ከሚችሉት በላይ ፌስቡክ ስለነሱ ይናገራል። ፌስቡክ ስለነሱ ይናገራል። ይህን ለማድረግ 350 ፖስቶች ላይ የተሰጡ ላይኮች ብቻ ለፌስቡክ በቂ ነው። እጅግ ጥቂት በሚባሉ ላይኮች ብቻ ከቅርብ ጓደኛና ቤተሰብ በላይ ፌስቡክ ግለሰቦችን የሚረዳበት ደረጃ ላይ ደርሷል። ተወዳጁ ጸሐፊ ዩቫል ኖሃ ሃራሪ ሆሞ ዲዩስ በሚል መጽሐፉ አይን ገላጭ ሀሳቦችን አስፍሯል። የአሜሪካ ምርጫ ከመደረጉ በፊት ፌስቡክ ማን እንደሚመረጥ፣ እያንዳንዱ ሰው ማን ፕሬዝዳንት እንዲሆን እንደሚፈልግ በዝርዝር ያውቅ ነበር። ይህን ያወቀው የሰዎችን ሚስጥር መረጃ በመበርበር አይደለም፣ ይልቅ ሰዎች ለፖስቶች የሚሰጡትን ላይክ በማየት እንጂ። ሰዎች ላይክ የሚያደርጉትን በማወቅ የፖለቲካ ዝንባሌያቸው፣ ርዕዮተ ዓለማዊ ምርጫቸው ወዘተ ታውቋል። ይህ ብቻ ሳይሆን ምን አይነት አካሄድ ምርጫቸውን እንደሚያስለውጣቸው ጭምር እንጂ። ጉግል በ2012 ላይ በእንግሊዝ ምድር የተፈጠረውን ኢንፍሉዌንዛ ከእንግሊዝ ጤና ሚኒስቴር ቀድሞ አውቋል። ዛሬ ላይ አብዮት ከመፈንዳቱ በፊት በማህበራዊ ትስስር ገጾች ይታወቃል። እንዴት ከተባለ ደግሞ ሰዎች የማህበራዊ ሚዲያ አጠቃቀማቸው ስነ ልቦናቸውን፣ ፖለቲካዊ አስተሳሰባቸውን፣ ህልማቸውንና ስጋታቸውን የመግለጽ አቅም አለው። እኔ እንዲህ አምናለሁ። ዝርዝር ድርጊቶችን ከዋናው ስነ ልቦና ስሪታችን ይቀዳል። እያንዳንዱ ነጠላ ድርጊታችን ማንነታችን የመግለጽ ጉልህ አቅም አላት። ዕለታዊ ውሳኔያችን የህይወት ፍልስፍናችንን ያሳያል። የፌስቡክ አጠቃቀማችን ማንነታችንን ይገልጻል። አየሩን የሞላው ወሬ አስተሳሰባችንን ያሰጠዋል። የታሪክ ተመራማሪ ጸሐፊና ፈላስፋው ሃራሪ ማህበራዊ ትስስር ገጾች የሰዎችን ማንነት ከመግለጽ አልፎ ሰዎችን ወደ መግራት እና ወደ አንድ አቅጣጫ ወደ መምራት አድገዋል ይላል። ቲክቶክ ላይ በሚጫን የድመት ቪዲዮ፣ ፌስቡክ ላይ በሚፖስት አጭር ጽሁፍ፣ በዩቲዩብ በሚጫን አዝናኝ ምስል ማንነታችን ገሃድ ይወጣል። ፈገግ እያልን ምስጢራችንን እንገብራለን። ይህ ብቻ አይደለም። ቴክኖሎጂ ሁለት አስፈላጊ ነገሮችን እየነጠቀን ነው፣ አሁንና እዚያ። በቴክኖሎጂ ተጽዕኖ የተነጠቅናቸው ናቸው። የፌስቡክ ማህበረሰብ የተገነባው ከፌስቡክ ውጭ ያለውን ህይወት ዋጋ በማስከፈል ነው። ሰዎች አካል አለን። ባለፈው ክፍለ ዘመን ግን ቴክኖሎጂ ከገዛ አካላችን እያፋታን ነው። ለምንቀምሰውና ለምናሸተው ነገር ትኩረት መስጠት ካቆም ቆይተናል። ይልቅ በስማርት ስልኮችና በኮምፒውተር ተውጠናል። ጎረቤታችን ከሚደረገው ነገር ይልቅ በማህበራዊ ሚዲያ ላይ ስለሚሆነው እንጨነቃለን። ግራ አጋቢው ዘመን